ሽማግሌ ከአዲስ አበባ ጠርታ መጥተው ፖሊስ ጠራልን እና በፖሊስ ወጣሁት። ከዛ ቤት የሽማግሌ ስጠይቃት በቃ 2000 በወር መስጣት ቤት ትከራይ ውጭ። ምናልባት ቤተሰቦች ሀሳቧን ለመግለጽ 17 ዓመት ኖራ የሰራችውን G+1 ቤት ቤተሰቦቿ ከልክለዋት እሷ ከ3 ልጆቿ ጋር በቃ ኑሮዬን ልመስርት ብላ ወደ ትግራይ ክልል ስትሄድ እናትና ወንድም እህቶቿ ናቸው ተባብረው ከዛ ቤት አስወጥተዋት አሁን እዚህ ፍትህ ፍለጋ እኛ ጋር የመጣችው ጀጎል አዲስ አበባ ማለት ነው። እነዚህ ነገሮች ስለሚያሙን ነው። እነዚህ ነገሮች እየሆኑ ስላሉ ነው። እነዚህን ነገሮች እንድታግዟትም እግረ መንገዳችንን እንድታግዙን ስለፈለግን ነው ይህንን ነገር ያደረግንላችሁ። አሁን የምንፈልገው ከእናንተ ድምፅ እንድትሆኗት ነው። ብዙ ዋጋ የከፈላችሁላቸው ቤተሰቦችም ጭምር ተቀይረው ዋጋችሁን የሚያሳጧችሁ ብዙ የሚያለቅሱ እህቶች እንዳሉ ስለምናስብ ነው። ስለዚህ 17 ዓመት ዋጋ የከፈለችበትና እድሜዋን የጨረሰችበትን ነገር ተከልክላ ነው ወደ አዲስ አበባ የመጣችው። አሁንም እየተሳሰረች ያለች ምን ማለት እንዳለባት እንኳን አታውቅም። ስለዚህ ይህንን ነገር እንድታዩት ነው። እግረ መንገዱን ብዙ ሰው ስላለ በየቤቱ በቃ እድሉን ስለማላገኘው ልንገራችሁ በሚል ነው። እናመሰግናለን። ኤኒዌይ ከድምፅ እንድትሆኑ ነው ድምፅ እንድትሆኑ ነው። እናመሰግናለን ሁላችሁም። ያለው ነገር ይሄንን ይመስላል። ስላገኘኋችሁ ደስ ብሎኛል። አብረሽ ስላወቅኩ በተለይ ዛሬ ነው ያው የተዋወቅ ነው ሚዲያ ላይ ባቅ መልካም ነገር በጋራ እንደምንሰራ ተስፋ አደርጋለሁ። መልካም ጊዜ ይሁንላችሁ። ይህን ነው ማለት የምፈልገው። ረጁ ያልጨረሽው ነገር አለ በእንግሊዝኛ እስቲ ንገራቸዋል። ተስፋ አንድ ያልጨረስኩት ነገር አለ። ይሄ አዲሱ አካውንቴ ነው። በዚህ አካውንት ነው ለተወሰነ ጊዜ የምታገኙን። አብርሽ የዱባይ ቆይታችሁ አሪፍ ነበር ወይ? ይሄንን ነገር ነው ወደ ሰላም እንመለስ። ካልመጣሽ እሑድ ካልመጣሽ አይነገረሽም። ያው ፎሎ አድርጌሻለሁ። አይ አብርሽ አኩርፎኝ ይሆናል በመጣም አይቀበለኝም። ችግር የለም ችግር የለም። ኤኒዌይ ተስፍዬ ስንመጣ እንጎበኛለን እንመጣለን። የሞትሽን ቀን ማፋጠን ፈልገሽ በቃ እንትን እሑድ እመጣለሁ። ከቻርጃ ፒክ የሚያደርገኝ መኪና ማቲ ላክ። ስንት ሰው ናችሁ ነው የምትመጡት? እኔ ብቻዬን ነኝ። ቻርጃ ፈልጊያ ሰው ጀማ ሆናችሁ ነው ብቻ ነው አይከብድም። ብቻሽን አትፈሪም? ቦምብ እናፈነዳለን ምናምን ያላችሁ ሰዎች ነበራችሁ። እነማን ናችሁ? ሲልወርቃችሁ አይደለም አካውንቴን ፎሎ አድርጉት። እኔ ያለው እያሉ ነው። ቦስ ፎሎ አድርጉኝ። ቁጥራችሁን አስቀምጡ። እውነት እንሄዳለን። እኔ ከአብርሽ ጋር እኮ ችግር የለብኝም። እንሄዳለን። ሰርጉ ነው እሑድ ነው። እሑድ መልስ ነው እሑድ። ጅንኑ ይዘሽው ከባለቤቱ ጋር ነው የሚለው። ረጁ ክትፎ ልላክልሽ። አንቺ እንኳን ክትፎ አቋራ እኔ አላስገባሽም። ደግሞ ብትመጪ እራሱ ገርምሽል ነው የምገባው። ያማል እንዴ አንቺ ነሽ ለከላቻችሁ እኔ እንጂ ቦምባ ፈነዳለሁ ያለው አንቺ እንደዚህ ቆስቆሰሽ። አብረሽ ይቅርታ የሆነ ነገር ልንገር ማለት ነው። የሆነ ነገር ልንገር በጣም ፈን ያደርጋል። ኡርላታኔ ኮሜንት ላይ ነው መጥተው የኮመቱት። ያው ያዝናናችኋል ብዬ አስቤ ነው። ረጁ አሉ ይመጡና ቤት ስል ታይታኒክ ፊልም ላይ እንዳለው መርከቡ ላይ ሲዝናኑ መርከቡ ሰመጣሉ። ወላሂ እዚህ መጥተው ማለት ነው ኮሜንት ላይ እና አልሰመጠም አይደል? አይ የኛ መርከብ አልሰመጠም አይሰምጥም። ወደፊት እግዚአብሔር ይመስገን አልሰመጠም። አጻቂ ልቀቂ እሺ። ለማንኛውም ጋይስ ሁላችሁንም ከልብ አመሰግናለሁኝ። አውርተን ስለተግባባን ደስ ብሎኛል። ስላወቅኩም ደስ ብሎኛል። ሁላችሁም ስላወቅኳችሁ እኛም እና መልካም አብርሽ እኔ እሑድ አገኘሃለሁ እመጣለሁ። መልካም ጊዜ። እሺ እመጣለሁ። እናመሰግናለን። ሌላው ደግሞ ለዚህ እንትኖቹን ትነግሪንና እየሄድን እንጠይቃችኋለን። እሺ ሆስፒታል ያሉትን እውነት ማቲ ነግራችሁና ከእነ አብርሽ ጋር ሄዳችሁ ትጎበኛላችሁ። በትክክል እንሄዳለን። ችግር የለም እንዳታስቡ። እናመሰግናለን ገብታችሁ እንደዚህ። እሺ ተስፍዬ እሺ አባት እሺ ማቲ ግን ያልጨረስኩት ስላለ ደውዬ ካንተ ጋር እነጋገራለሁ። ገና ግን ባያቺ 10 ገዛለሁ ብለሽ ወሰርሽ ወረኛ 10 ቲሸርት ወስዳለሁ ስታነባ የታለ ይሰራል። ልጁ አካውንቴ ላይ ብሩን አስገብቷል። በነገራችን ላይ ማቲ እግዚአብሔር። ስለዚህ በቃ 10ሩንም ቲሸርት ወስጃለሽ አለ ልጁ። ካሁን እኮ እንትን ብሎ
ኖ ለዛ ለመቄዶንያ ስለሚገባ ቢኒ ራሱ ተናግሯል። እና ልጁ ራሱ ፍፄ የፊፋው ፌዴሬሽን ብቸኛው እንትን አለ አይደል? ለእኔ እንዳልክ ለራሱ ለልጁ ላኪለት እና ትክክለኛውን ከዛ አስገብቼ ደረሰኙ ለአንተ አካውንቴ ላይ ብሩ አለ ዱባይ አካውንቱ ላይ። እሺ እናት እንደዛ እናደርጋለን። እሺ በቃ እኔና ረጁ ጌም ልንጫወት ነው። ላ ምንም ጥያቄ ለአመሰግ አንተ ጋር ህዝብ ቤት እንደዚህ ነይ ምንድን ነው እንዳልከኝ ጠብቅ፣ ዋጋ ነው ማስከፍል። አዎ ነይ ጠይቂው አልኩት። ነይ ምናምን አለ ነይ ረጁ ነቀዩ እሱ ነው የሚወጣው። የሚነቅልሽ ይንቀልሽ። እኔ እዛ ነው የምገፈትርሽ መርከቡ ላይ ማለት ነው። ብርጅስቶን እሑድ እንግዲህ ሲርናሽ በቃማቲሻ ይመቻችሁ። ሰላሙን ባይ እልኩን እንዲያርጊው እንዳትበይ። እስከ ዛሬ ሚስጥር አርገሽ የቆየሽው እንድሉ እናንተ ረቢስ በቃ የሆነ ከዚህ የሆነ ማቲ እኮ አመጣጡን ይላል። ያነቀድድብና አርግቼ ነው ማናገረው እንዴ። ስሙ ከዚህ የሆነ ነገር ረጁ ኢሞሽናል ተይ ተረጋጊ። ለራሴ እኮ ነው ምር ተይ ረጁ ላል መቶ አሁን እንዲህ ቢያጠናግሩኝ አሁን ይነሳል። ረጁ አሁን እንዳልኩት ሰርጉ ፍቅር ሰርጉን ቢሄድ እንዳልኩት ፋ ብዬ እዛ ጀልባው ላይ አንከባለው ማሪ ወላሂ እንዲህ አንገባለሁ። ውሃ ውስጥ ነው የሚከቱሽ። የዱባይ ዋናተኛ ነው መጥቶ ከዛ ባህር የሚያወጣ ያስብሻል። ፎቶ እንነሳ ብለው ገፍተር የሚያደርጉኝ አሟሟቴን አሳምራ ቆየች እኮ እዛ እንትን ብላለች። ቆየች ነገራችን ላይ ማለት ነው። እኔ እንደዚህ ሰው የበዛበት ቦታ ምናምን ማርያምን ረጁ ጋር እንኳን ለመሄድ ስንት ቀን እንደፈጀብኝ ታውቃለች። ስቀል እኔ ኖ ብሄድ ችግር የለውም እኔ ምን ችግር አለው፣ ግን እኔ አልሄድም። ስቀልዳችሁ ነው። አታምርሩ እናንተ። ጨውቃውን አድርስልሻለሁ እንደምንም እና አይመቻችሁ። እንደዚህ ዲስከስ አድርገን እንነጋገራለን። አንተ ትከፍል እንደዚህ ሰው ተነጋግሮ እንኳን መጡ ተነጋግረን የሚሰማንን ያለንን እንዲህ ፍንቅል ላይ አንቺ ደግሞ እንዳንቺ አይነት ገልቱ እኮ ነው እኔ ማልሰማ ላይ ከዚህ ከኔ ቤት ጠብ እናንተ ማርያምን ነው የምላችሁ። ጅንኑን እኔ እዚህ ጋር አምጥቼ ባሳያችሁ መድኃኒዓለምን አይደለም እኔ በሌላ ሰው እኔ ምቀና ሰው አይደለሁም። ምንም አያስቀናኝም። እዚህ ምድር ላይ ያስቀና ነገር አለ ጋይስ። ሀገሩ ዱባይ እንደሆነ ላይ እስከታች እኮ ወንድ ነው ውዶቼ። ካስፈለገ ዱባይ እንደሆነ ወንድ ጥቅ ነው። እኛ አንፈልግም እንጂ ሹ ያኔ ይሄ ካረካት ውዶቼ። ኤንዌይስ ያለው ነገር ይሄ ነው። አሁንም ቢሆን ራሳችሁን ጠብቁ ውዶቼ። ወላሂ እኛ ከእናንተ ጋር በጣም ነው እኔ መሲ አካውንቴ 13,000 ይሄ አካውንቴ 13,600 ገብቷል። አንቺ ጋር ስንት ሰው አለ? ፎሎ ያራረጋችሁ ነው ቀስቷን የነካችሁ 15,000 አስገቡት። አርጓታ ፎሎ አርጓት መሲ 3,200 ሰው አለ። ፎሎ አርጓት መሲ። በዚህ አካውንት ነው ከዚህ በኋላ የምመጣው እና ደግሞ እዚህ ጋር 1,200 ሰው አላችሁ እና እውነት እርስ በርስ እንደጋገፋለን። የመሲ ባላገር አካውንቷ አይዶ ነው እንትን አድርገውባት ሊሆን ይችላል ሪፖርት ተደርጎባት እና ቫይራል አልወጣም ብሏል። እና እስቲ ሁላችሁ በቤትሽ ግቢና መሲ አንዴ እዚህ ጋር 3,000 ሰው ምናምን ራሱ ቤት ይሄን ፍቅራውን ከፍታለሁ ያይልሽ ማለት ነው። መሲ ማሪ ወይ ይበለሽ የመሲ አካውንት ያለሽ ሪም ገስት ከፈች እያለች ነው። አመጭም እዚህ ትምጣ እዚህ እኔ እኮ ላንቺ ብዬ ነው የገባው። እሺ በረጁ አልኩኝ ነይ እዚህ ቤት ገስትን ሰጣታለሁ። በረጁ ቤት ገስት ነይና ከዛ በኋላ እዛ ሁሉም ገብተው እንትን ይሉሻል። ቤትሽን 3,000 ሰው አንድ የራሱ ካየ ቫይራል ይወጣል ቤትሽ እና ሂዱ። በረጁ ጋር እንመጣ። ማሪ አንቺን የጠረረብሽ ማነሽ? ኤምዲ ምናምን ሂጂና አንቺ ተሸክሸኪውን የምን ስራ አለብኝ? የስራ ሰው ነኝ እኔ ባለጌ ነይ። በቃ እሺ መጣ። በቃ ነይ ዝጊ። መሲላ ሪምን ላስገባት ነይ። ተከትሽ መጣ። ረጁ ቆይ ረጁ አንቺ ጋር ትንሽ ያሉት ወደ እኔ ይምጡና ፎሎ ያድርጉ። 15,000 አስገብተው ይሉጣ። ኑ ፎሎ አድርጉ። 14,000 1,000 ሰው ነው የቀረው። 15,000 ሊሞላ 1,000 ሰው ብቻ 1,000 ሰው ነውና ፎሎ አድርጉ። 1,000 ሰው ብቻ 1,000 ሰው ብቻ ቶሎ በሉ። 14,000 ገብቻለሁ።
እንትን በይና እዚህ ገስት ላይ ሆነሽ ራሱ ፎሎ ያደርጉሻል፣ ይሞላል። ነይ እኮ በአንቺ ቤት ትመጣለች። ይሄኛው አካውንቴ 14,100 ጽግዬ እንዴት ነው? እንዴት ናችሁ? አለው ሁለተኛውን አካውንቴን ሲያስገብኝ እና አብርሽ ነበረ ማሪ ወይ ጽግሽ እንዴት ነሽ ማሪ? ነይ እዚህ ነይ ያስገቡሻል። ማን እዚህ ገስት ላይ ያስገቡሻል። አንድ 15 ነይ ረጁ ቤት ገስት ላይ ነይ። እዛ ቪዲዮ ከፍተሽ ትቀመጫለሽ። ለምን ገስት ልከፍት ነው ውዴ? እሷ ገስት ልትከፍት እዛ ልንሄድ ፈልጋል። በቃ እሺ ሂዱ ሂዱ። ቻው ውዴ። ቻው ማሬ። ነይ ሪምዬ ሄዳችሁብን እኮ ዛሬም የዛሬ ሁኔታችን ይሄን ነበር ይመስለው። እኔ ምንሽ ረጁ አሁን እኮ አጠር ያለ መግለጫ እንድትሰጭኝ ነው የመጣሁት። እኛውን ይጅበት ባሌ ቤት ገብቷል። ይኸውልሽ እሱን ጥዬ መጥቼ አጠር ያለ መግለጫና ማብራሪያ አሁን ስለ ጉዳዩ ትነግርኛለሽ። ብሩን ተቀብለናል ወይስ አልተቀበሉም? አልመጣም ማሬ። አላምንም። አልደወለልሽም? ደውሎልኛል። ሎኬሽን ልኬለታለሁ ማሬ። ስለሱ ብዙ ማብራሪያ አልሰጡም፣ ግን እኛ የራሳችንን ተናገርን። በቃ ቆይ መጣሁ። ይሄን ነገር ማግለጫውን ማብራሪያውን ስለምፈልግ መጣሁ። አንዴ እንዴ ላይቡን ነበር እኮ ማየት የነበረብሽ ማሪ። አሁን ከመጀመሪያ ተነስቼ ልገርብልሽ ነው እንዴ ማሪ? ደውዬ ገርብልሽ እኮ ነው የምትገርቢው። ለሌላም ትገርቢያለሽ እንኳን ለነፍስሽ። ሪም አለች እኮ አስወጣቻቸው እኮ በፍጥነት። ምን ሪም መጣች፣ ገስት ልትገባ ነው። በቃ ውጡ ነይሲ ነይስ አልሽ እኮ እና ገስት አለች። እህቴ ጠይቃይ ታዲያ እኔ ልትልል ነው እንዴ ማሪ? እህቴ ጠይቃኝ ታዲያ እኔ ማሬ ላልዘጋ ነው እንዴ? ገርቢ ማሬ። ከመጀመሪያ እኔ አሁን አልነበርኩም ማሬ፣ እቃ እያጠብኩ ነበር ከባሌ ጋር እራቴን እየበላሁ ነበር። ምንም አልተመቸኝም ለመስማት እና ቆይ አሁን አንዴ ልደላደል እና ምን ፈልገሽ ነው ማሬ? እንድገርብ አንዴ ቆይ አንዴ ነው ረጁ ትገርብ ማሬ፣ እንድገርብልሽ ካልሆነ እሺ። አሁን እነሱ በተወጣልን ሰርግ ነው ሄደን ማሬ አላይ ከልጅ ከላስሪ ይሄን አላወራንም እኛ ከእህቶቻችን ላይ በቃ የሚያለውን አለን። በቃ ተይ ባላሪ ማሪ ድራሄን አልሽ ላይ ከልጅ ምንድነው ተነጋግረሽ ተደዚህ ነው ይዘሽ አወራን። መዳመጥ የነበረብሽ አንቺ ነሽ። ግን ስሚማ እኔ አልነበርኩማ፣ ስራ እየሰራሁ ነበረ። እኔ አሁን እነዚህ ምቀኛ ምናምን የሚሉትን ሰዎች ፕሮፋይላቸውን ገብተሽ ብቻ ያለ ይቅር ይበለኝ፣ አላህ ይቅር ይበለኝ ይላሉ ማለት ነው። ፕሮፋይላቸውን ገብተሽ ፕሮፋይላቸውን ያለ ወደፊት ነው ምቀኛ የሚሳደቡትን ምናምን ሰዎች ገብተሽ ፕሮፋይሏን አንዷን ብቻ ገብተሽ ያት ገብተሽ በአላ ይሻለሁ በቃ ያቸው ምድረ ምቀኛ ምናምን የሚሉትን ሴቶች ገብተሽ ፕሮፋይላቸውን ታይና በዚህ ነው አሁን የሚቀር አላይ ቅሪ ለኝ እኔ ወይኔ ጉድ ብስሚላ በቃ እኔ ብቻ የሚሳደቡት ምድረ ምቀኛቱ ምናምን የሚሉት ገብተሽ ብቻ ለማንኛውም አምልጦሻል። ንገሪያት፣ በእናትሽ ንገሪያት፣ እውነቱን ንገሪያት። እኔ ያልኩትን ያሉት ቆይ ታዩ ማስረጃ አላችሁ ወይ? አልወሰድንም አሉ። እኔ የጠየኩት ነገር ይኸው፣ እኔ የጠየኩት ነገር አለ። ማስረጃ ነገር ናቸው እኮ ሀላስ ጨረስን። ግለሰቦች ወጥቷል። የት ሄደሽ? እኔ የደረስኩት መሲ ብርጅስቶን ስታወራ ነው ውዶቼ። እኔ ሳውራ የለሽም ነበር። እኔ አንቺ ስትወሪ አልነበርኩም። የሪካርድ እንግዲህ ኪዊን ዛሬ ሪካርድ ካላደረገች ከኔ ጋር ተጋደልን። ወይኔ ይሄ በግናቸው ወይ አረ በግም አይደለንም ማሪ፣ እኛ አይደለንም በግናችሁ እየተባልን እየተሰደበን የወድሜ ዘላለማችንም